ሰላም ጤና ይስጥልኝ ውድ የገሬ ልጆች ሰላማችሁ በያላችሁበት ብዝት በሌላችሁ እያልኩኝ ዛሬም በአዲስ ቪዲዮ እናው ብቅ ብያለሁኝ። ቪዲዮን ሲጀምሩ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ጀምሩ። ቪዲዮን ተጠቅማችሁ ለሌሎች ይጠቅማል ብላችሁ ካሰባችሁ ለሌሎች ሼር አድርጉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዛሬ ቪዲዮ በጣም አስፈላጊ ወሳኝ ቪዲዮ ነው። በጣም ሲሪየስ ቪዲዮ ነው እና ምንድነው እሱ ካላችሁ ማለት ነው ዛሬ ማለት ነው የሆነ አንዳንድ የማይሆን እንደዚህ ኮንትራት ቤት ያለነውን የሚነካ እኔ የምላችሁ አንድ የመዳም ቅመምን መንካት ማለት እኛን ሁላችንንም መንካት እንደሆነ እወቁ። የመዳም ቅመሞችን ኮንትራት ላይ ያለነውን እኛን አንዷን መንካት ማለት ከሰማን ለሁላችንም ነው የሚሰማን ማለት ነው። ይሄን ወቁ ቀደም ብላችሁ ማለት ነው። አንዷን ለመንካት ለሁላችንም እንደማይስማማ እወቁ በደንብ። ማስጠንቀቂያ ነው። ወደ ቪዲዮ ሄዳለሁ ማለት ነው። የዛሬ ቪዲዮ እንደዚህ ኮንትራት ላይ ከኛ ጋር አብራችሁ ሲሰሩ ኖራችሁ ኮንትራት ላይ 6 ዓመትም 7 ዓመትም ሰርታችሁ ከዛ በኋላ ትንሽ እንደምንም ብራችሁን አጠራቅማችሁ አይዲያችሁን ካሰራችሁ በኋላ ኮንትራት ላይ ያሉትን የምትሳደቡት የተነሳችሁበትን ለምንድን ነው የምትረሱት? የተነሳችሁበትን ለምን ትረሳላችሁ? እኛም እኮ እናውቃለን። አንዳንዶች የማያውቁት እንዳይሸወዱ ነው ይሄን ቪዲዮ የሚሰራው ማለት ነው። ወረቀት ይዞ ደጅ ስለወጡ ብቻ ነፃነት ያለው አይምሰላችሁ። እኛ አንዳንዶች እናውቃለን። የማውቁት ስላሉ ይሄን ቪዲዮ ሼር አድርጋችሁ አድርሱ። የማውቁት እንዴት ይሆናሉ ብትሉ ይሄ አንዳንዶቻቸው እኮ ያለውን ችግር መሃሉን አያወሩም። መሃል ላይ ያለውን ችግር አያወሩም። ደጅ ወረቀት አሰርቶ መውጣት ላይ ነፃነት አለ፣ እንደፈለጉ መውጣት መግባት አለ የሚለውን ነገር በጣም ነፃነት አለ የሚለውን ነገር ብቻ ያወራሉ። እችን በቃ የመሃሉን ችግር ሳይሰሙ እችን ብቻ ይሰሙና በሰላም ከሚሰሩበት የሚጠፉት ምንም ስለማያውቁ ማለት ነው። የማያውቁት አሉ። ምክንያቱም አሁን አዲስ የመጡት አሉ። ኮንትራት ላይ እንደኛም ሆኖ ደግሞ ብዙ ጊዜ ቢኖሩም ብዙ መረጃ የማይሰሙትና አንዳንድ የማይሆነውን ወሬ ማንም ሼር አድርጎ በዋትስአፕን በኢሞ ወደ እነሱ ሲደርስ ደጅ ለካ ነፃነት አለ፣ ደጅ ለካ የደሞዝ ብዙ አለ፣ ብዙ ደሞዝ ይከፈልልናል፣ ደጅ ከወጣሁኝ ለካ ያማረኝን እንደፈለኩኝ መልበስ ይችላለሁ፣ ደጅ ከወጣሁኝ ለካ እንደፈለኩት መውጣት መግባት እረፍት በቃ መዝናናት ይችላለሁ። አንዳንዶቹማ የሚሉት እኮ በቃ አይዲያ ያለኝ አሁን ኢትዮጵያ በፈለኩት ሰዓት እመላለሳለሁ፣ በፈለኩት ሰዓት እመጣለሁ፣ ቤተሰቦችን አውቼ እንደፈለኩኝ እመለሳለሁ። በነፃ እኮ አይደለም እንደዚህ የሚመላለሱት። እንደኔ ላላችሁት ነው እኔ ይሄን ቪዲዮ የሚሰራው ማለት ነው። በነፃ እኮ አይደለም። ብራቸውን ከኪሳቸው አውጥቶ ቆጥሮ ነው ትኬት የሚቆርጡት። ሀቢብቲ በነፃ አይደለም የሚመላለሱት። ደግሞ ኮንትራት ቤት ቲቶ ከወጡ በኋላ ከውሃ አንስቶ በብራቸው ነው የሚገዙት። የቤት ክራይ አለ። እንደምንም ኮንትራት ቦታ ቲቶ ቢወጡም ራሱ አንድ ቦታ ኢጃዛ ሳንወጣ እንስራ ብሉ ራሱ ማለት ነው። ኢጃዛ ቤት ውስጥ ለተቀመጠ ለአንድ ሻንጣ ማለት ነው በየወሩ 200 ይከፈላል። በየወሩ አንድ ሻንጣሽ ማለት ነው። በመዳም ቤት 10 ሻንጣ ብትደረድሪ አልጋ ስር 100 ሻንጣ ብትደረድሪ የትኛውንም ልብስ ሰብስበሽ ይዘሽ ብትቀመጪ ስለ አንዳንድ መዳም ቤቶች ነው የሚለው። እንደኔ መዳሞች ላሉት በቃ ምንም አይሉም። ከኔ ጋር 2 ዓመት ተቀመጠ የሻንጣ 3 ዓመት ተቀመጠ አልከፍልበትም። ምክንያቱም ኮንትራት ነኝ። 4 ነጥብ። ግን ከኮንትራት ጠፍታችሁ ትወጣላችሁ። ከወጣችሁ በኋላ ከመዳም ቤት ይዘሽ የወጣሽውን አንዷን ሻንጣ ኢጃዛ ቤት ታስቀምጫለሽ በየወሩ። አንቺ ኢጃዛ ሳትወጪ እኮ እናንተ ያያችሁ ታውቃላችሁ። እኔ ስላየውኝ ነው። በአጠገቤ ብዙ ጓደኞችን አብሬ ስለሚያገኛቸው ማለት ነው። 2 ሻንጣ ኢጃዛ ቤት ተቀምጧል። እሷ በየጊዜ እረፍት መውጣት አትፈልገውም። ግን በየወሩ ልጁ ብሩን ይጠይቃል። ለስንት ሻንጣ? ለ2 ሻንጣ 200 ብር በየወሩ ይጠይቃታል። አስባችሁታል?
ከኮንትራት ቤት ልትጠፉ ቀድማችሁ ይሄን አስቡ። ከኮንትራት ቤት ልትወጡ ነፃነት እንዳለም ችግር እንዳለም ይወቁ። ነፃነት ወፍ የለም። ከኮንትራት ቤት ወጥተሽ ነፃነት አለ እዛም እዝም እሄዳለሁ እወጣለሁ ካልሽ ልትዝናኒ ብርሽን ነው አን በአንድ ደሞዝ ብዙ ነው። ውጪ ተወጥቶ ሲሰራ ስትይ ደሞዝ ብዙ ነው። አዎ ብዙ ነው። ብዙ ደሞዝ የማይከፈላቸውም ደግሞ አሉ። ኮንትራት ላይ እኛ የምናገኘውን ያህል ተከፍሎ ስራ ለማግኘት ስራ ያጡት ቢቆጠር በመቶ ቤት አሉ። ብዙዎች አሉ። ንንገራችሁ እንዳትሸወዱ። ኮንትራት ቤት ሆነሽ አሰሪሽ ጥሩ ከሆነችሽ ደሞዝሽን በሚገባ ከከፈለችሽ ምትበይ ምግብ ካለ የሌላ የነፃነት ነገር አያሳስብሽ። ፋሽን ገዝቶ እንደፈለጉ ፎቶ መነሳት አያሳስብሽ። ፋሽን ገዝቶ ፎቶ መነሳት ካማረሽ ሌሎቹም እኮ ፎቶ የሚነሱት እኮ የውስጣቸውን ችግር ከድኖና ተታጥቦ ነው እንጂ ችግር ስለሌላቸው አይደለም። የኔ ቆንጆ እንደ እኔ ኮንትራት ላይ ያለሽው እንዳትሸወጂ። ይሄ ቪዲዮ ላንቺ ነው፣ ይጠቅምሻል። ኦኬ። በመዳም ቤት ሆነሽ መዘነት ትችያለሽ። ፎቶም እንደተነሱትና አንድ ቀን የተዝናኑት ወይም በሹፉን በምን ወክ እያደረጉ ከቦርጅ ከሊፋ ወይም ደግሞ ከዱባይ ሞል ምናምን ወይም ደግሞ አንድ ምግብ ቤት አበሻ ምግብ ቤት ገብቶ ከአንድ ከሁለት ጋር ፎቶ ቅጭ ስላሉ እሱን አይተሽ እንዳትሸወጂ እሺ። አንቺም እንደሱ ሽሪ ማለት ካማረሽ ማለት ነው ያማረሽን በኦንላይን ጠልበሹ በክላስሽ ስትገቢ ማለት ነው ያማረሽን የምትበይን ምግብ ጠልበሹ ዘንጠሹ ስልክሽን በፊት ለፊት ዱቅ አርገሹ ካሜራ ዱቅ አርገሹ ፎቶሽን ትንሽ ነፖስቺ። አይምሮሽን ማሳመን ነው ዋና። አይምሮአችሁን አሳምኑ። ኦኬ አይምሮአችንን እናሳምን በቃ። እኔ በዚህ ሰዓት አሁን ለበስኩ ዘነጥኩ አይደል? ፎቶዬን ቅጭ ብዬት ቢነሳ ይሄን ፎቶ ያየ ምንድነው የሚለው? ዋው ተመችቶሻል፣ እንደውም የት ነው የምትሰሪ ብሎ አይ ውጪ ነው ነፃነት ያለበት ቦታ ነው የሚሰራው ቢል አንዷ ሞኟ ታምናለች። ለኔም ነፃነት እንዲሰማኝ እኔም ሊዘንጥ ሊውጣ ትላለች። ጉድ ነው እኮ የምንሰማው። ጉድ እንዳትሻወዱ ባካችሁ። ረጋ ብላችሁ ስሩ። ለመጣችሁት ዓላማ ተረጋጉ። አይዲ ስላወጡ ችግር የለም ማለት አይደለም። ችግር ብዙ ችግር አለ። ገና ልትወጪ መጀመሪያ ኢጃዛ ቤት መመዝገብ ያለብሽ። ከዛ ከተመዘገብሽ በኋላ አንቺ ስራ ብታገኝም ባታገኝም ክራዩ ይቆጥራል የኢጃዛ ቤት ማለት ነው። እሺ ይሄን ይወቂ። ከአንድ ሃይላንድ ውሃ አንስቶ ከደሞዝሽ ነው። ኦኬ 1700 ነው ውጪ ሲወጣ የሚከፈለው፣ 1500 ነው የሚከፈለው። በመዳም ቤት ይሄን ላይ አይከፈልም ካልሽ ማለት ነው። መዳም ቤት እኮ ለምትበይ ምግብ አታወጪም። ይሄን ይወቂ። ዳጀ ወጡት እኮ ከሃይላንድ ውሃ አንስቶ ከቤት ኪራይ አንስቶ ብራቸውን ሲያወጡ ያችኛው ጓደኛዋ የገዘቿን ሲገዙ ያችኛው ጓደኛ የሆነቿን ሊሁን እያሉ ብራቸውን እጥብ ነው። እጥብ ወፍ የለም ወፍ ማለት ነው። ስለዚህ አንቺ ነሽ ጎበዝ ኮንትራት ላይ ኢራጋ ብለሽ አንገትሽን ደፍተሽ የምትሰሪ አንቺ ነሽ ጀግና ማለት ነው። አይዲ ብርቅ የሆነባቸው እኮ ይኸው አንዳንዶቹን እኮ ጉራቸውን እየሰማን ነው። እንደፈለገን እንድንሆናለን ብርን ፉጭ አድርጌ አይዲ ያሰርቼ ምናምን። አንቺ እኮ ብራቸውን ፉጭ አድርጎ ያሰሩት አንዳንዶቻቸው ማለት ነው። ብራችሁ ይመለሳል አይዲውን መልሱ ቢባል እኮ ይመልሳሉ። ብናገኝ ይላሉ። የኛን ህይወት ብናገኝ ብሎ የሚመኙት አሉ። ስለዚህ እንዳትሸወዱ። ዛሬ 2 ኢትዮጵያውያን ጠፍተዋል። 2 ኢትዮጵያውያን ማለት ነው። በሰላም ከሚሰሩበት ከኮንትራት ቤት በሰላም ከሚሰሩበት ማለት ነው። ምክንያቱም ውጪ ሲወጣ ችግር እንዳለ አያውቁም። እነሱ የሚሰሙት ብር ብዙ እንደሚከፈልና ነፃነት እንዳለ ብቻ ነው። የመሃልን ችግር የሚያወሩት ጥቂቶች ናቸው። መሃሉ ችግር እንዳለ አያውቁም። ኢጃዛ ቤት ከወጣች በኋላ ያችኛው እንዳዋጣች የማታዋጪ ከሆነ ያችኛው እንደሆነች የማትሆኚ ከሆንሽ ሲበሉ እንብላ ማለት የለም። ፊታቸውን ብዙዎች ዝፍዝፍ ያደርጋሉ። ይሄ ጦርነት ነው፣ እየተበጣበጡ ነው። አሁን በየቲክቶኩ በየምኑ እየሰማችሁ ነው። የዱባይ ጦርነት መቼ ነው የሚያበቃው እየተባለ ነው፣ እየተባሉ ነው። ወይ ጉድ! ላልሰሙት አሰሙ። ኮንትራት ያላችሁት እንደኔ ኢራጋ ብላችሁ ስሩ በሰላም። እንደናንተ ጎበዝ የለም። ኦኬ ብራችሁን ሴብ የምታደርጉት እናንተ ናችሁ። ዛሬ
አይዲያ አለኝ ነፃነት አለኝ ብሎ እንደፈለጉ እንዳወሩ አይመስላችሁ። ነገ ቢቸግራቸው እር ብሎ ሚዲያ ላይ እርዳታ ይጠይቃሉ አንዳንዶች ማለት ነው። ያኔ ደራሶች እኛ ነን የዋዎች ማለት ነው። እኛንም አይዲ ያላወጠነውን በጉራ ማለት ነው። በጉራ አታስቸግሩም። ሰምታችኋል። አንዳንዶች እንግዲህ ኩሩ አበሻዬ መልሳለች። አይዲ ብርቅ ለሆነባቸው አይዲ ብርቁ ብላ መልሳለች። ስለዚህ ብርቅ አይሁንባችሁ፣ እሺ ብርቅ አይሁንባችሁ። ቻር ሰንብቱ። በሌላ ቪዲዮ እስከምንገናኝ ማለት ነው። ይሄን ቪዲዮ ተጠቅማችሁ ለሌሎች በጣም ይጠቅማል። ሼር አድርጉ። አንዳንዶች የማያውቁት እንደዚህ ወጥቶ ጠፍቶ ከስራ ውጪ እንዳይሆኑ ከዓላማቸው እንዳይሲቱ። ሰላሙ ነው።